ጉድ ሞርኒንግ። ማታ ኃይለኛ ራስ ምታት አሞኝ ነው ያደረው ሌሊቱን ሙሉ ማለት እችላለሁና ጠዋት ስነሳ ራሱ በስጋት መንፈስ ነበርኩኝ። አሞኛል አላመመኝም ብዬ ናነቃ እንድል ብዬ ብቻ በጠዋት ተነስቼ ሻወሬን ወሰድኩኝና ቁርስ ወደ ማዘገጃጀት ገባው ማለት ነውና ምግቡን ከመሰራራቴ በፊት መጀመሪያ ጁስ ፈጭቼ ፍሪጅ ላርግና እስከዛ ቀዝቀዝ ይልኛል ብዬ አሰብኩኝ። እንደምታዩት የገላግሊን መፍጫ ነው እየተጠቀምኩኝ ያለሁት። እንዴት እንደገላገለኝ ልነግራችሁ አልችልም። ብዙ ጊዜ እኔ ሀባብ ስፈጭ አስተውላችሁ ከሆነ ሳጠልም ታያላችሁና አሁን ግን ማጥለል ቀረ። መሀል ላይ ፊልተሩ ስላለ እዛ ውስጥ ታስገቡና ስትፈጩት በደንብ አጣርቶ ይልክላችኋል። ማትፈልጉትን ያስቀራል፣ የምትፈልጉት እንደናንተ ይሰጣችኋል ማለት ነውና እንደ ካሮት አናናስ ይሄ ሀባብ ምናምን ስትፈልጉ ፊልተሩን መጠቀም ነው። ፊልተሩን አውጥታችሁ ደግሞ እንደ ሙዝ፣ ፓፓያ ያሉ ምንም አይነት የሚጠለል ነገር የሌላቸውን ጁሶች መፍጨት ትችላላችሁ። እቃው በጣም ኳሊቲ ነው። ስታዩት ራሱ እጅግ በጣም ነው የሚያምረው እቃው ራሱና ቆንጆ እንደሆነ ያስታውቃል። ያው አሁን ከፈለጋችሁ ኤግዚቢሽን ማዕከል አሉ። ከስራ አካውንታቸውንም ማስቀምጣለሁ። እየደወላችሁም ደግሞ መግዛት ትችላላችሁ ማለት ነው። እና እንደምታዩት ቁርሴን ማቀራረብ ጀመርኩኝ። ቅዳሜና እሁድ ሲሆን እንደዚህ ቤቴን ሞቅ ሞቅ ማድረግ በጣም ነው የሚያስደስተኝ። ሁሌም እንደምታውቁት ያው ሌላም ቀን ደስ ይለኛል፣ ግን በተለየ ደግሞ ቅዳሜና እሁድ በጣም ደስ ይለኛል። ካለኝ ከአንድ አይነት በላይ ቁርስ ባቀርብ በጣም ነው ደስ የሚለኝ። ከሌለም ግን ምንም ችግር የለም። አንዱን አይነት በልቶ ዋናው ደስታ ራስ ጋር ነው። ደስታ ከውስጥ ነው የሚመጣውና ኤኒዌይስ ቆንጆ ቁርስ ቆንጆ ጊዜ ነው የእውነት ያሳለፍ ነው። እና ስትጠይቁኝ የነበረው ነገር ደግሞ ቦኤዝ እንዴት ነው የሚቀመጠው ያላችሁት ዛሬ በጣም አይገልጸው። በቃ ሳህኑን ሲጎትት እንጀራውን ሲጎትት ምናምና አንዳንድ ምግቦችም እኛም እያቀመስ ነው ነበረ። አባቱን በመሃል ጁስ ምናምንም እያጠጣው ነበረና ማስቸገር ጀምሯል። ኦፊሻሊ በጣም እያስቸገረ ነው። ቁርሳችንን ከበላን በኋላ ቡና ቆልቼ ስለነበረ ቡናዬን ወደ መፍጨትና ወደ ማፍላት ገባው። ያው በገላግሌ ነው መፈጫው። ይሄ ጁስ መፍጫ ከዚህኛው ከቡና መፍጫ ጋር ነው አብሮ የሚመጣው። ሰው ቡናችንን ፈልቷል። ቆንጆ ቀን ነበር ያሳለፍነው። ወዳችኋለሁ። ባይ